ሰላም እንዴት ናችሁ? ኤስዲ እንግሊሽ እንግሊዝኛ ቋንቋ ቀለል ባለ መንገድ የምንማርበት ቻናል ነው። እንግሊዝኛ ቋንቋን ለመናገር ልምምድ ክፍል 43ን ዛሬ ይዘንላችሁ መጥተናል። በዛሬው ትምህርታችን ደግሞ የቋንቋ ክምችቶቻችንን 594 እናደርሳለን። አሁን በቀጥታ የምወስዳችሁ ወደ ዛሬው ትምህርት ነው። ካን አይ ሲ ዛት አይተም ካን አይ ሲ ዛት አይተም ያንን እቃ ማየት እችላለሁኝ። ካን አይ ሲ ዛት አይተም ብዙ ጊዜ ሾፕ ከወጣችሁ በኋላ እቃዎችን ለመግዛት ከሄዳችሁ በኋላ የምትፈልጉትን እቃ ጠቁማችሁ ማየት እንደምትችሉና እንደማትችሉ ፍቃድ መጠየቅ ትችላላችሁ። ካን አይ ሲ ዛት አይተም ያንን እቃ ማየት እችላለሁ። ሹር ሂር ኢት ኢዝ ሹር ሂር ኢት ኢዝ በደንብ ነው እንጂ ይኸው ማየት ትችላለህ፣ ማየት ትችያለሽ። ሻጮች ደግሞ ስራቸው ምንድን ነው? መሸጥ ነው። አይታችሁ አገላብጣችሁ መርምራችሁ እንድትገዟቸው ይፈልጋሉ። ሶ የእናንተ ጥያቄ ማየት እችላለሁ ከሆነ ሹር ሂር ኢት ኢዝ፣ አዎ በደንብ ነው ማየት ትችላላችሁ፣ በደንብ አድርጋችሁ መመልከት ትችላላችሁ። ሹር ሂር ኢት ኢዝ። አም ኢንተረስትድ ኢን ዲስ ፕሮዳክት፣ አም ኢንተረስትድ ኢን ዲስ ፕሮዳክት፣ በዚህ ምርት ላይ ወይም በዚህ እቃ ላይ ትልቅ ፍላጎት አለኝ። አም ኢንተረስትድ ኢን ዲስ ፕሮዳክት፣ በዚህ ምርት በዚህ እቃ ላይ ትልቅ ፍላጎት አለኝ። ፍላጎቴ በጣም ከፍ ያለ ነው። አም ኢንተረስትድ ኢን ዲስ ፕሮዳክት። ኢዝ ዚስ አይተም ኦን ሴል፣ ኢዝ ዚስ አይተም ኦን ሴል፣ ይህ እቃ በሽያጭ ላይ ነው። ኢን ዲስ አይተም ኦን ሴል፣ ይህ እቃ በሽያጭ ላይ ነው። የስ ኢትስ 20% ኦፍ፣ ኢትስ 20% ኦፍ፣ አዎ ይህ ዕቃ 20% ቅናሽ ነው፣ እንዲሁም በሽያጭ ላይ ነው። የስ ኢትስ 20% ኦፍ፣ አዎ 20% ቅናሽ አድርገን እየሸጥነው እንገኛለን ይህንን ምርት። ኖ ኢትስ ሬጉላር ፕራይስ፣ ኖ ኢትስ ሬጉላር ፕራይስ፣ አይ ይህ መደበኛ ዋጋው ነው። ቅድም 20% ቅናሽ አይተን ነበር። አሁን ደግሞ አንዳንድ ሰዎች ምንም ቅናሽ ላያደርጉ ይችላሉ፣ ወይም የሚሸጡ ድርጅቶች ምንም አይነት ቅናሽ ላያደርጉ ይችላሉ። ሰው በእንደዚህ አይነት መንገድ ይመለሳሉ። ኖ ኢትስ ሬጉላር ፕራይስ፣ መደበኛ ዋጋው ነው፣ ምንም አይነት ቅናሽ የለውም። ዋት ታይም ዱ ዩ ክሎዝ፣ ዋት ታይም ዱ ዩ ክሎዝ፣ በስንት ሰዓት ነው የምትዘጋው፣ የምትዘጊው፣ የምትዘጉት። ዋት ታይም ዱ ዩ ክሎዝ፣ በስንት ሰዓት ነው የምትዘጉት። ዋት ታይም ዱ ዩ ክሎዝ። ዊ ክሎዝ አት 9 ፒኤም፣ ዊ ክሎዝ አት 9 ፒኤም። 9 ፒኤም ወደ እኛ ሲገለበጥ ስንት ሰዓት ይሆናል? ማታ 3 ሰዓት ይሆናል። ሰዓቶች የእነሱና የኛ አቆጣጠር ይለያያል። ወቅቶች የእነሱና የኛ ይለያያል። ለምሳሌ እዚህ ጋር እንደምትመለከቱት በእነሱ 9 በእኛ 3 ሰዓት ይሆናል። እንዲሁም ደግሞ ወቅት ያልኳችሁ እነሱ ጋር በጋ ሲሆን እኛ ጋር ምንድነው? ክረምት ነው። እነሱ ጋር ደግሞ ዝናብ የሚጥልበት ወቅት እኛ ጋር በጋ ነው፣ ፀሐይ የሆነበት ወቅት ነው። ሶ እነዚህን ልዩነቶችን መረዳት ያስፈልጋል፣ በደንብ መረዳት ያስፈልጋል። ምክንያቱም እነሱ ሳማር የሚሉት በጋውን ነው። እኛ ደግሞ ወደ እኛ ሲመጣ ሰመር ምን ይሆናል? ክረምት ይሆናል። እነሱ ዊንተር ይላሉ፣ ዝናብ የሚጥልበትን ወቅት። ወደ እኛ ዊንተር ሲመጣ ምን ይሆናል? በጋ ነው። ሰዓትም ደግሞ በተመሳሳይ አይነት መንገድ ነው፣ ተገላቢጦሽ ነው። 3 ሰዓትና 9 ሰዓት አይገናኙም። ስለዚህ ይህንን መረዳት ያስፈልጋል፣ እንድትረዱት ነው። ዊ ክሎዝ አት 9 ፒኤም፣ እኛ የምንዘጋው ምሽት 3 ሰዓት ላይ ነው። በነገራችን ላይ እነዚህን የጻፍኩላችሁ እንድትረዱት ነው፣ እንዴት መናገር እንዳለባችሁ በእንግሊዝኛው፣ በአማርኛው፣ እንዲሁም ደግሞ እነሱ እንግሊዝኛውን በአማርኛ ገልብጠው እንዴት ያወሩታል። እኔ ነኝ የገለበጥኩላችሁ፣ እነሱ እንግሊዝኛው እንዴት ያወሩታል የሚለው በአማርኛ ማለት ነው። ምክንያቱም አንዳንድ ጊዜ እንግሊዝኛውን አለማወቅ አይደለም የሚከብደን፣ እንግሊዝኛውን እናውቀዋለን፣ ተምረናል 12 ዓመት ሙሉ። ነገር ግን አብዛኛው ሰው የሚከብደው እንዴት አድርጌ ልናገር፣ ወይም ደግሞ እነሱ ሲናገሩት ይፈጥኑበታል። ሶ ይህን ነገር ብዙ ሰዎች ስለማይረዱት ነው። እናንተ እሱን እንድታውቁ እንድትለማመዱ እኔ በፐርፕል ባክግራውንድ ስለጻፍኩላችሁ እሱን ወስዳችሁ መጠቀም ትችላላችሁ። ዋት ታይም ዱ ዩ ክሎዝ፣ ዋት ታይም ዱ ዩ ክሎዝ፣
ስንት ሰዓት ነው የምትዘጋው? ስንት ሰዓት ነው የምትዘጊው? ስንት ሰዓት ነው የምትዘጉት? What time do you close? ጥያቄ ይሄ ነበረ። We close at 10 p.m. on weekends. We close at 10 p.m. on weekends. Weekends የምንላቸው ሁለቱ ቀናቶች ናቸው። የሳምንቱ የመጨረሻ ቀናት የምንላቸው ቅዳሜና እሁድ ማለት ነው። ቅዳሜና እሁድ ምሽት 4 ሰዓት ወይም ደግሞ ማታ 4 ሰዓት ላይ እንዘጋለን። እኛ የምንዘጋው ቅዳሜና እሁድ ወይም ደግሞ የሳምንቱ የመጨረሻ ቀናቶች ወይም የሳምንቱ የእረፍት ቀናቶች ላይ ምሽት ወይም ማታ 4 ሰዓት ነው የምንዘጋው። የዛሬው ይህንን ይመስል ነበር። ዛሬ ክፍል 43ን የተመለከትነው። እንግዲያውስ ክፍል 44 ደግሞ ክምችቶቻችንን 606 እናደርሳለን። ኤስዲ እንግሊሽ ቱ ላይ ደግሞ ጀማሪዎች በደንብ አድርገን እያለማመርናችሁ እንገኛለን። ቃላቶች ላይ መሰረት የሚባሉ ቃላቶች ላይ እያስተማርን የምንገኘው እሱም በተመሳሳይ አይነት መንገድ እየሄደ ነው። ክፍሎቹም ተመሳሳይ ናቸው። ምክንያቱም ሁልጊዜ የሚለቀቀው እነግራችኋለሁ በዚህኛው ቻናላችን የመጀመሪያው ቻናላችን ነው። ወደ 74,000 ተከታዮች የሚጠጉበት የዩቲዩብ ቻናል የሚለቀቀው ሰኞ 9 ተኩል እንዲሁም ደግሞ ሐሙስ 9 ተኩል ነው። ሁለተኛው ቻናላችን ላይ ደግሞ የሚለቀቀው አርብ 9 ተኩል እንዲሁም ማክሰኞ 9 ተኩል። ለመርገም ያህል ሰኞና ሐሙስ 9 ሰዓት ከ30 በመጀመሪያው ቻናላችን ይሄ ልምምድ ይለቀቃል። እንዲሁም ደግሞ ማክሰኞና አርብ በተመሳሳይ ሰዓት 9 ሰዓት ተኩል በሁለተኛው ቻናላችን ላይ ይለቀቃል። በሳምንት 4 የልምምድ ቪዲዮዎች ይለቀቃሉ። ከዛ ባለፈ ደግሞ በየቀኑ ትምህርታዊ ቪዲዮዎች እየለቀቅን እንገኛለን። እንዲሁም በእናንተ ጥያቄ መሰረት ደግሞ በተለያዩ ሶሻል ሚዲያዎች እየመጣን እንገኛለን። በቲክቶክ ላይ መተናል። ሰው ቲክቶክ የምትወዱ ሰዎች ከቲክቶክ ሳትወጡ የእኛን ትምህርቶች ማግኘት ትችላላችሁ። እንዲሁም ደግሞ ማንበብ የምትወዱ ሰዎች ቴሌግራም ላይ እያነበባችሁ የምትማሩባቸውን አስቀምጠንላችኋል። ከእናንተ የሚጠበቀው በምትወዷቸው ፕላትፎርሞች ውስጥ ሆናችሁ ኢኤስዲ እንግሊሽ ብላችሁ ሰርች ማድረግ ነው። ከዛ የእኛ ትምህርቶችን መከታተል ትችላላችሁ። ከልምምዱ ጎን ለጎን ደግሞ ያላችሁን ጥያቄ፣ አስተያየት፣ ምን ይጨምር ምን ይቀነስ ኮሜንት ስር ላይ ያስቀምጡልኝ። እንዲሁም ስለ ምን ይሰራ እናንተ ምን ይከብዳችኋል ከእንግሊዝኛ ቋንቋ ላይ ይህንን ባውቀው ወይም ደግሞ ይሄ ነገር ግራ አጋብቶኛል የምትሉት ነገር ካለ ኮሜንት ስር ላይ አስቀምጡልኝ። የአብዛኞቻችሁን በጣም ተደጋጋሚ የሆኑትን ጥያቄዎች ከዚህ ቀደም እንዳደረግነው በደንብ አድርገን በጥልቀት ሰርተን አብራርተን መልሰን ለእናንተ እናስተላልፈዋለን። ቀጣይ እስክንገናኝ ድረስ ለሁላችሁም መልካም ጊዜን እመኛለሁ።